እግዚአብሔር እናመሰግናለን። ባለፈውም ጊዜ እንደነገርኳችሁ አገልግሎታቸውን በሚመለከት በደንብ አድርገን አይተናል። ሊቀ ካህኑ የሱ ድርሻ አለ፣ ካህናት ደግሞ አሉ። የነሱ ድርሻ ለየት ይላል፣ ቀነስ ይላል ማለት ነው። እንደገና ሌዋውያን አሉ። ያን አስቡ፣ 3 እርከን እንዳለ በካህናት መካከል። እነኚህ ሌዋውያኑም ካህናቱም ሊቀ ካህኑም ከአሮን ዘር ናቸው ማለት ነው። አሮን ደግሞ የሌዊ ዘር ነው ማለት ነው። ከ12ቱ የእስራኤል ነገዶች ውስጥ ሌዊ ነው አንደኛው። ይህንን በደንብ አድርገን ስላየን በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያለውን የአደረጃጀት ወይም የአገልግሎት እርከን ደረጃ ምሳሌ አድርጌ አሳይቻችኋለሁ። አይ ቲንክ ኦርቶዶክስ የብሉይ ኪዳንንም የአዲስ ኪዳንንም አንድ ላይ ይዘው ስለሆነ አገልግሎታቸውን የሚፈጽሙት የካህናትንም አደረጃጀት አገልግሎት ከዛ ወስደው ይሆናል ብዬ አስባለሁኝ። ካህናት አሉ፣ ዲያቆናት አሉ። ዲያቆናትም ራሱ ካህናት ነው የሚባሉት፣ ይካህናሉ። ዝም ብሎ አንድ ሰው ዲያቆን አይደረግም። ከዛ በኋላ ዲያቆናትም በነገራችን ላይ የተለያየ ደረጃ አላቸው፣ የተለያየ አገልግሎት አላቸው፣ የተለያየ እድገት አለ። ከዛ በኋላ ቀሳውስቶች የሚባሉ አሉ፣ ወይም ቄሶች የምንላቸው አሉ። ቄሶች ኖርማሊ ማግባት ይችላሉ። በነገራችን ላይ ካህናት ወደ ሊቀ ካህንነት ወደ ጳጳስነት ለመምጣት ግን በመጀመሪያ ዲያቆን ሆነው ይካናሉ። ድንግልናቸውን ጠብቀው ከዛ በኋላ የሆነ ደረጃ ሄዱና ገዳም መግባት አለባቸው። ገዳም ሄደው እዛ አገልግሎት ሰጥተው ዲሲፕሊን ሆነው ቤተ ክርስቲያን ወይ አቋቁመው ወይም ደግሞ ሌሎች አገልግሎት ፈጽመው በዛ ተምረውም ነው። አንዱም የትምህርት መለኪያ አለ። ከዛ በኋላ ነው እንግዲህ እያሉ ወደ ሊቀ ጳጳስነት ደረጃ የሚደርሱት። እንደነገርኳችሁ ዲያቆናት የሚያከናውኗቸው ልክ ሌዋውያን የሚሰሯቸው አይነት ስራ ነው። በሌዋውያን አካባቢ የሚሰራውን ስራ ለማየት ከፈለጋችሁ ጠጋ ብላችሁ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ሂዱና ተማሩ፣ እዩ ማለት ነው። ቲፒካል ከዛ ነው። ከዛ በኋላ ቄሶቹ አሉ። እነኚህ ቄሶቹ የሚያገለግሉት የአገልግሎት ድርሻ አለ። ነገር ግን ቄሱ በሌለበት ስፍራ ዲያቆኑ ተክቶ ማገልገል አይችልም። ዲያቆኑ በሌለበት ስፍራ ግን ቄሱ ተክቶ ማገልገል ይችላል። ኦኬ። ወደ ጳጳሳት ስንመጣ ደግሞ ቄሱ ጳጳሱ በሌለበት ቦታ ጳጳስ ተክቶ ማገልገል አይችልም፣ እዛ መቆም አይችልም። ጳጳሱ ግን የቄሱን ቦታ ተክቶ መቀደስም ማገልገልም ይችላል ማለት ነው። እና እንግዲህ ጳጳስ ስንል እሱም ራሱ የተለያየ ደረጃ የተለያየ እንትን አለው። አንድ ጳጳስ ሆኖ አንድ አጥቢያ ቤተክርስቲያን አይቀመጥም። በስሩ ብዙ አጥቢያ ቤተክርስቲያናት ወይም ደብሮች ያስተዳድራል ማለት ነው። ስለዚህ በአጭሩ የብሉይ ኪዳን ካህናት የአገልግሎታቸውን ደረጃ ለማየት ቲፒካሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ጥሩ ምሳሌያችን ይሆናል ልላችሁ ነው። አሁን ቅድም ወደ ጀመርኩላችሁ ወደዛ ነው ዲቴል ዝርዝር ሁኔታው ሳልገባ ሃንዳውቱ በእጃችሁ ስላለ ከዛ በጥንቃቄ አንብባችሁ ብትረዱ መልካም ነው። ካህናት ድርጓቸውን ከየት ነው የሚያገኙት ብለን ብንል ከነዓንን እንደወረሱ ወደ ከነዓን እንደተሻገሩ ወደ 13 የሚሆኑ ከተማዎች ነበሩ። እነኚህ የመማፀኛ ከተማዎች ሪፊውጂ ካምፕ እንደሚባለው እንዳሁኑ ጊዜ አድርጋችሁ ሰዱ ከተማዎች ናቸው። እነኚህ ሪፊውጂ ካምፕ ወይም ደግሞ ከተሞች መማፀኛ ከተማ የሚባሉ አንድ ሰው ሳያቅ ሌላን ሰው ቢገድል አንድ ጉዳት ቢያደርስ ሸሽቶ ወደዚህ ከተማ ከገባ እዛ ያሉ ካህናት ይህን ነገር በደንብ አድርገው ኢንቨስቲጌት አድርገው ከለላ ይሰጡታል። እዛ ይኖራል። ከዛ ከተማ ሳይወጣ መኖር አለበት። ከወጣ ይገደላል። ባላጋራው ካገኘው ውጪ ይገለዋል። እዛ መጥቶ ግን መግደል አይችልም። ውጪ ከከተማው ውጪ ካገኘው ገላል። ስለዚህ አይጠየቅም፣ አይከሰስም ማለት ነው። ስለሆነም እነኚህ 13 ከተማ ውስጥ የሚኖሩ እነኚህ ሌዋውያን ከህዝቡ ምን ያገኛሉ? አስራት ይቀበላሉ።
እነሱ ደግሞ የአስራት ለካህናት ይሰጣሉ ማለት ነው። በእርግጥ በዛን ጊዜ ምንድነው አስራት ለካህናት ብቻ የሚሰጥ አይደለም፣ ወይም ለሌዋውያን ብቻ የሚሰጥ አይደለም። ወደ 7 የተለያዩ ቦታዎች ሊከፋፈሉ ይችላሉ በእግዚአብሔር ቃል ውስጥ እንዳየነው ማለት ነው። ሰምሃው ግን ድርጓቸውን የሚያገኙት ከዚህ ነው። በተለይ የኢያሱ መጽሐፍ ምዕራፍ 21 ላይ ብታዩ ጥሩ ግንዛቤ ታገኛላችሁ። ምዕራፍ 21 በሙሉ እንዳልኳችሁ ሕዝቡ ለሌዋውያን አስራት መክፈል ነበረባቸው። ስለ አስራት አከፋፈል በተለይ ዘሌዋውያን ምዕራፍ 20 ጀምራችሁ በደንብ እዩ። ዘኍልቍ ምዕራፍ 18ን ጨምራችሁ በደንብ አድርጋችሁ አጥኑ። እንደገና ደግሞ በየ3 ዓመቱ የተለየ የአስራት ስብሰባ ይደረጋል። ለየት ባለ ሁኔታ አስራት ይሰበሰባል። ይህም በዘዳግም ምዕራፍ 14 ማየት ትችላላችሁ። እንደገና ዘላችሁ ምዕራፍ 16ን በደንብ አድርጋችሁ እዩ። በአራተኛ ደረጃ ደግሞ በኩር ሆኖ የተወለደ ሰው ለዛ ልጅ የሚከፈለው መቤዣ ገንዘብ አለ። በኩር ሆኖ የተወለደ ሁሉ ለእግዚአብሔር ኮንሰክሬት ይደረጋል፣ ይለያል። ስለሆነም ያንን መቤዠት ይችላሉ። ገንዘቡ በአጠቃላይ የሚውለው የሚሰጠው ለነሱ ነው ማለት ነው። በኩር ሆኖ የተወለደ ልጅ ብቻ አይደለም። ለምሳሌ አህያም ቢወለድ በኩር ነው፣ ነገር ግን አህያ ነውና ወደ ቤተ መቅደስ አይሰጥም፣ ለመስዋዕትም አይውልም፣ ግን ይቤዣል። መቤዠት ማለት ከፍሎ መግዛት ማለት ነው። ስለሆነ ያንን ገንዘብ ያንን ክፍያ የሚቀበሉና የሚጠቀሙት ካህናቶች ናቸው ወይም ሌዋውያን ናቸው ማለት እንችላለን። እንዳልኳችሁ ንጹሕ የሆነ ያልሆነ እንስሳ በሚቤዥበት ጊዜ ያንን ዋጆ እነሱ ናቸው የሚቀበሉት። ስፔሻሊ ዘኍልቍ ምዕራፍ 18 ላይ በደንብ አድርጋችሁ አጥኑ። የምሰጣችሁ ቃል የእግዚአብሔር ቃል ነው፣ እግዚአብሔር የደነገገው ነው። አሁን አይመለከተንም በሚል አትተውት። ዲፕሊ ተማሩ። አፕሊኬሽን ደግሞ መውሰድ እንችላለን። አስራት እኮ አሁንም እንከፍላለን እና ስትሪክትሊ በአሁኑ ጊዜ በተለይ ኢቫንጀሊካል አካባቢ እና በኦርቶዶክስም አላውቅም፣ አስራት የት እንደሚመደብ አውቃለሁ። በወንጌላውያን አብያተ ክርስቲያናት መስተካከል ያለበት ጉዳይ ነው እና አስራት በመሰረቱ ህንፃ የምንሰራበት አይደለም። እግዚአብሔር አስራት መብል ይሆን ዘንድ ወደ ጎተራ አምጡ መብል ይሆን ዘንድ ነው። በዛ ጊዜም ቤተ መቅደሱ ሲሰራ ያው ቀረጥ በህዝቡ ላይ ተጥሎ ነበረ። ያ ብቻ አይደለም፣ ቤተ መቅደሱ ከፈረሰ በኋላ እስራኤላኖች በየአገሩ ተበትነው ነበረና ቤተ መቅደስ ስለሌላቸው በየአገሩ ምኩራብ ሰርተው ነበረ። ያ ምኩራብ የሚሰራው በአስራት አይደለም፣ ህዝቡ አዋጥቶ ነው። አሁን ግን እንደምትመለከቱት የናጠጠ ህንፃ እየተሰራ በአስራት ገንዘብ የእግዚአብሔርን ስራ የሚሰሩ የሚያገለግሉ፣ ወንጌልን የሚያገለግሉ የሚያሳዝን ኑሮ ነው የሚኖሩት። እኔም ድሮ አልፌበታለሁ ለጥቂት ጊዜ። ድሮ ሁላችንም ሙሉ ጊዜ የሰጠን ወንጌላውያን ነበረ የምንባለው እና በጣም ግፍ ነው የሚፈጽሙብን። ደስ ሲላቸው ይሰጣሉ፣ ደስ አይላቸውም ደግሞ አይሰጡም። እንደዛ አይነት ነበረ እና ጥሩ ይሻላል ከአሁኑ መደላቀቅና መሞላቀቅ፣ ከአሁኑ ምቾትና ተድላ ውስጥ ከመዘፈቅ እኔ ይሻላል ብዬ አስባለሁ። አምቴልኝ 100% ይሻላል። ሆኖም ግን መስተካከል አለበት ብዬ በጽኑ አምናለሁኝ። አሁን በቤተ ክርስቲያን ስትራክቸር ውስጥ አይደለሁም። ድሮ ዘመኔን በሙሉ ያሳለፍኩት በኢትዮጵያ ሙሉ ወንጌል ቤተ ክርስቲያን ነው። ብዙ ነገሮችን አስተካክያለሁ። ይህንን ከመጽሐፌ ማግኘት ትችላላችሁ። በተለይ ኤክሌሻ የሚል መጽሐፍ ለሙሉ ወንጌል ብቻ አይደለም፣ ለሌሎች ቤተ ክርስቲያንም በሙሉ ያ መጽሐፍ እጅግ በጣም ነው የተጠቀሙበት። ያን ጊዜ መጽሐፍቶችም አልታተሙም ነበረ። አይ ቲንክ በ85 ሲሆን በ80 ሰምቲንግ ነው ያሳተምኩት እሱ መጽሐፍ። በአጠቃላይ ዝም ብሎ ቤተ ክርስቲያን በሚል ብቻ ሳይሆን የቤተ ክርስቲያን ማንነት ፕላስ አገልግሎቷን እና አገልጋዮችን እዛ በሙሉ አካትቼ ስላቀረብኩኝ ብዙ ተጠቅመውበታል እና ዘመኔን በሙሉ እዛ ጨርሻለሁ። አሁን ግን እግዚአብሔር በሰጠኝ በዚህ ስፍራ ያው እናንተን እያገለገልኩ ነው እና የሚገርም ነገር ነው። ያኔም እሁድ የለም፣ ቅዳሜ፣ ሰኞ የለም፣ ማክሰኞ ሁል ጊዜ በአገልግሎት ነኝ። ዘመኔም በሙሉ ዊክኤንድ ዊክዴስ የሚባል ነገር የለም በአገልግሎቴ ውስጥ።
ማንም አስተማርቶኝ ግን አይደለም። እና እግዚአብሔርን አመሰግናለሁኝ። እግዚአብሔር በሰጠኝ ስፍራ ታማኝ ሆኜ ሳገለግል ኖሬያለሁኝ። ግን አሁን ምክር እሰጣለሁ፣ አስተምራለሁኝ። ነገር ግን ብዙ መስተካከል ያለባቸው ነገሮች አሉ። በቤተ ክርስቲያን አስተዳደርን በሚመለከት መንፈሳዊውን ሁኔታ እናንተ ራሳችሁ ታውቁታላችሁ። ምክንያቱም በየእሁዱ ወይ በየፕሮግራሙ ስለምትካፈሉ ምንድነው የጎደለው፣ ምንድነው የተጓደለው፣ ምን እየሆነ ነው የሚለው ማየት የምትችሉ ይመስለኛል። ያለው ቤተ ክርስቲያን አንድ ብቻ አይደለም፣ በየቦታው ስላለ እና የብሉይ ኪዳን ካህናት የእስራኤል ሕዝብ መሪዎች አድርገው ደግሞ አይደለም የተወሰዱት፣ እንደ ሕዝብ መሪዎች አይደለም። ግን በሕዝቡ ላይ ከፍተኛ የሆነ ኢንፍሉዌንስ ነበራቸው። እነሱ ኢቭን ከሌሎች መሪዎች ይልቅ በሕዝቡ ዘንድ በጣም እጅግ የተከበሩና የተፈሩ ካህናቶች ነበሩ። ትዝ ይላችሁ እንደሆነ ንጉሥ ሳኦል እንትናን ሄዶ አቢሜሌክን ሊሰዋ በሄደ ጊዜ የሱ ጀግኖች ሰራዊቶች ንጉሥ ነውና ንጉሥን አለመታዘዝ አይቻልም። በቃ ንጉሥ አድርግ ያለውን ማድረግ ብቻ ነው ያለው አማራጭ። ግን እነኛን ካህናቶች እነኛ ጀረናሎች የሳኦል ጀረናሎች በካህናት ላይ በእግዚአብሔር ካህናት ላይ እጃችንን አናነሳም ብለው እምቢ አሉት። ከዛ በኋላ ይህንን የጠቆመ ኤዶማዊ ነበረ። ኤዶማዊ ደግሞ የኤሳው ዘር ነበረ። የኤሳው ዘሮች በሙሉ እስራኤልን ማጥፋት ስለሚፈልጉ ቻንሱን ያገኘ መሰለው እነኛን 80 ናቸው 85 ካህናት አረዳቸው፣ ያ ሰው ማለት ነው። እና ምን ልላችሁ ነው? ካህናት በሕዝቡ ዘንድ እጅግ በጣም የተፈሩ የተከበሩ ናቸው። በጣም ከመጠን በላይ ጻድቃን ብቻ አይደለም ቅዱሳን ተደርገውም ስለሚቆጠሩ ማለት ነው። ነገር ግን ተከታይ የላቸውም፣ የሚያሰልፉት ሰራዊት የላቸውም። ነገር ግን ሕዝቡ ወዶና ፈቅዶ ይታዘዝላቸው ነበር። አይገኝም። እንደውም ካህን ወደ አንድ አካባቢ ሲሄድ የአካባቢው ሕዝብ ተሻምተው ነው እኛ እናኑርህ፣ ልጆቻችንን አስተምርልን፣ ካህን ሆነህ አገልግለን ብለው እየተሻሙ ነበር እንትን የሚሉት እና በጣም የተከበሩ ነበሩ ልላችሁ ነው። እና በቤተ መቅደስ ውስጥ ደግሞ የሚካሄዱ አገልግሎቶች አሉ። የእነኛ አገልግሎቶችም ተጠቃሚዎች ናቸው። የተለያዩ መስዋዕቶች አሉ። ሙሉ በሙሉ የሚቃጠሉ መስዋዕቶች አሉ። ፓርሻሊ እነሱ የሚመገቧቸው አሉ። ሌላው ተቃጥሎ ሌላው ፓርት ማለት ነው። ስለዚህ የመሰዊያው ተካፋዮች ናቸው ይላል። በአዲስ ኪዳንም ይህንን ታገኛላችሁ ኢን ዘ ኒው ቴስተሜንት። ስለዚህ ያንን ሐዋርያው ጳውሎስ ወስዶ ለእነሱም እኮ ተፈቅዷል፣ ለእኛ እንዴት አይፈቀድም ነው የሚለው። እውነት ነው። እና ስለዚህ ከሚያገለግሉት አገልግሎት ከቤተ መቅደስ አገልግሎት ተካፋዮች ናቸው። ቅድም ለምሳሌ እንደነገርኳችሁ በየሳምንቱ የሚነሳ ህብስት አለ። 12 ህብስት ነው። ጠረጴዛው ላይ በወርቅ የተለበጠ ነው፣ ይለወጣል። ያንን ማንም ሰው አይበላው፣ ካህናት ብቻ ናቸው። በቂ ነው ማለት አይደለም። ካህናት ራሳቸው በጣም ብዙዎች ናቸው። ያንኑ ያህል በጣም ብዙ አገልግሎት አሉ። ሌዋውያንም ያንን ያህል በጣም ብዙ አገልግሎት አላቸው። በጣም ብዙዎች ናቸው። እያንዳንዱ ቤተ መቅደስ በሚመለከት እንጨት ከመልቀም አንስቶ ማለት ትችላላችሁ ሌዋውያን ናቸው። አመድ ማፈስ አለ አይደለም፣ ለማንም አይፈቀድም። ሌዋውያን ናቸው፣ ያንን ካህናቶች ናቸው። የመሰዊያውን አመድ ወስደው የሆነ ቦታ ዝም ብለው አያፈሱም። የተለየ ቦታ አለ። ምክንያቱም የተቀደሰ ተብሎ ስለሚቆጠር ይሄ በእግዚአብሔር እነሱ የደነገጉት አይደለም፣ አባቶች የደነገጉት ስርዓት አይደለም። በእግዚአብሔር ቃል የተጻፈውን ነው የምነግራቸው። ያንን እንኳን ወስደው ለመጣል ካህን መሆን ያስፈልጋቸው፣ ሌዋዊ መሆን ያስፈልጋል። እና መጠበቅ ራሱ በር መጠበቅ፣ ግቢውን መጠበቅ፣ የተለያዩ ነገሮችን ማቅረብ ዝም ብሎ ማንም ሰው አይፈቀድለትም። ምናልባት እንጨት ከዱር ለቅመው የሚያመጡ ሌሎች ሰዎች ሊኖሩ ይችሉ ይሆናል። በተረፈ ሁሉንም አይነት አገልግሎት ሁሉንም ነው የምላችሁ። እኔ በጣም የሚከብድ ነው። በደንብ አድርጋችሁ የብሉይ ኪዳንን ሃይማኖታዊ ስርዓትና አካሄድ ብትመለከቱ በጣም እጅግ እንደው እየተባረኩ የሚያገለግሉታል። እየፈሩ እየተንቀጠቀጡ ነው። አንድ ነገር ብንሳሳትስ እያሉ። እኛ ግን ወደ እግዚአብሔር ያንን ምድራዊ ቤተ መቅደስ ሳይሆን ራሱ እግዚአብሔር ወዳለበት
ወደ ዙፋኑ ለመቅረብ ድፍረት አለን የሚለውን ቃል አንብባችኋል? ያንብቡ። አንደኛ ዮሐንስ ምዕራፍ 4 ተሰጣችኋለሁ ቁጥር 14 ላይ ወደ እግዚአብሔር ለመቅረብ ወደ እግዚአብሔር ዙፋን ለመቅረብ ያለን ድፍረት ይሄ ነው እያለ ይዘረዝራል። ድፍረት ዕብራውያን ላይ ታገኛላችሁ። እንደገና ኤፌሶን ላይ ወደ እግዚአብሔር ለመቅረብ ወደ ራሱ ስላችሁ እግዚአብሔርን ወደሚወክለው ታቦት ሳይሆን ወደ ራሱ ወደ እግዚአብሔር ሕያው ወደ ሆነው ዙፋኑ ላይ ወደ ተቀመጠው ልዩነቱ አናየውም ባይናችን እንጂ እሱ ወዳለበት ሊትራሊ መቅረብ እንችላለን። እየቀረብን ግን አናየውም። ምክንያቱም በዚህ በሚጠፋው አይናችን የማይጠፋውን እሱን ማየት አንችልም እንጂ መቅረባችን ደግሞ እናውቀዋለን። ዝም ብሎ በግምት ሳይሆን ወደ እሱ ስንቀርብ በእምነት ከሱ የሚወጣው ኃይል፣ ከሱ የሚወጣው ብርሃን፣ ከሱ የሚመጣው ቅድስና ሲሞላን ይታወቀናል። ወደኛ ትራንስሚት ሲያደርግ ሲፈስ ይታወቀናል። ስለዚህ ወደ እግዚአብሔር ለመቅረብ ድፍረት አለን ወገኖች። ሆይ ሞር እንድናየው ካስፈለገ ደግሞ we have to just በጣም መቀደስ አለብን። በቅድስና ሕይወት እያደግን ስንሄድ ልንገራችሁ ብዥ አይልብንም፣ ድንግዝግዝግዝ አይልብንም። እየጠራ የእግዚአብሔር ህልውናው ስፔሻሊ ግሎሪው ህልውናው ፊዚካሊ እሱ ማየቱ አይደለም፣ ክብሩ እየጎላ ወደኛ ሲመጣ ይታወቀናል። በተንበረከክን ቅጽበት ውስጥ ረጅም ጊዜ ሳንወስድ ክብሩ ገና ስንንበረከክ ይመጣል ባላችን ላይ ገና ስንንበረከክ እና አሁን ያ ስለጠፋ ነው ሰው የሚጮኸው። በየቸርቹን ታውቃላችኋለም ጩሁ እየተባለ እንቅልፍ እንዳይዛቸው ነው ማለት ይጮሃሉ። በቃ የለም ያ የእግዚአብሔር ፕሬሰንስ የእግዚአብሔር ክብር ባለበት ጩኸት አይቻልም። ሜልት ነው የምታደርጉት እንዴ? እንደዚህ አይነት ስርዓት አልበኝነት እግዚአብሔር ባለበት በሚገኝበት ክብሩ በሞላበት ጉባኤ እንዲህ አይነት ስርዓት አልበኝነት አይካሄድም። ያ የእግዚአብሔር ክብር ለቆ ስለወጣ ነው በአሁኑ ጊዜ ሁሉም እንደፈለገው የሚፈነጨው፣ ሁሉ እንደፈለገው እንደ መሳፍንት ዘመን በአንድ ቸርች በአንድ ህንፃ ውስጥ መሰብሰቡን አትዩ። ሪሊ የእግዚአብሔር ፕሬሰንስ አለ ወይ? በትክክለኛ ሁኔታ እግዚአብሔር ይመለካል ወይ? እግዚአብሔር ፍርሃት እዛ አለ ወይ ብትሉ እኔ ወገኖች መመርመሪያ ቢኖራችሁ ነው። ምንም መመርመሪያ መሳሪያ አያስፈልገንም። እናንተው ራሳችሁ በእግዚአብሔር ፍርሃት ካላችሁ ያ በእናንተ ውስጥ ያለው የእግዚአብሔር ፍርሃት በጉባኤ ውስጥ የእግዚአብሔር ፍርሃት መኖሩን ቼክ ያደርጋል። ዩ ፊል ኢት። ባዶ ከሆነም ታውቃላችሁ ማለት ነው። ግን መጀመሪያ በእኛ ውስጥ የእግዚአብሔር ፍርሃት መለቀቅ አለበት። ያ በጌታ በኢየሱስ ክርስቶስ ውስጥ ያለ እግዚአብሔርን የመፍራት መንፈስ ይላል ኢሳይያስ ምዕራፍ 11 ላይ የጥበብ መንፈስ እግዚአብሔርን የመፍራት መንፈስ ያርፍበታል ያለው በእኛም ወገኖች ያርፍብናል። እሱ የለም። አሁን ማን ሲፈልጉ እንደው ባካችሁ ሲፈልጉ እናሳዩ። እግዚአብሔርን በመፍራት ወንድም ከሌ ፓስተር ከሌ ሐዋርያ ከሌ ነቢይ ከሌ እግዚአብሔርን በመፍራት ነው። እንደው አካሄዱ ህይወቱ በሙሉ ይመሰክራል ብትሉኝ እኔ ያን ሰው ፈልጌ ያገኘዋለሁ። አትድከሙ። የትም ቢሄድ የትም ቢኖር ፈልገዋለሁ፣ ግን የለም አታገኙ። እግዚአብሔር ፍርሃት ከህዝቡ ለቋል። ስለዚህ ያ የእግዚአብሔርን ክብር ይሞላ የነበረ ጉባኤ አሁን የሙዚቃ ድምፅ ነው፣ የጩኸትና ፉጨት ድምፅ ነው። ጉባኤውን ቤተክርስቲያንን ይሄ ያሳዝናችሁም እንዴ? እና በዛ ጊዜም እንኳን እንዲህ አይደረግም። እዛ ያለው እኮ ታቦት ነው። ታቦቱ እግዚአብሔር ወክሎ የተቀመጠ ነው። በቃ ከወርቅና ከግራር እንጨት የተሰራ ነው። በቃ አንዳንድ ዘመዶቻችን እንዲህ ስንላቸው ይቀየሙናል። ሌላ ፍጥረት ሌላ ነገር ህይወት ያለው ነገር ይመስላቸዋል። እዛ ውስጥ የለም። እኔ ባለፈው ነግሬያችሁ እንደሆነ አላውቅም። ዘመዶቼም በዚያ አጥቻለሁኝ። ታቦት እኮ ከእንጨት ነው የተሰራው ስላቸው በፍጹም ዘገነናቸው ነው የምላቸው። እንደው የምቀሰፍ ነው የመሰላቸው። ግን እኔ እውነቱን ነው የተናገርኩት። እንዴ የቤተ ክህነት ሰዎች የሚያውቃሉ ይሄንን። ታቦት ማለት ሳጥን ማለት ነው። እግዚአብሔር ለሙሴ ስፔሲፊካሊ ከማናቸውም እንጨት ሳይሆን ከግራር እንጨት ጠርበህ ስራ ብሎ ቁመቱን፣ ከፍታውን፣ ይዘቱን በሙሉ ነው የሰጠው።
የእሱ አርክቴክት ነው የእግዚአብሔር ማለት ነው። ውስጡ ይሄንን አስቀምጥ ላዩን እንደዚህ ቀባ። ልክ እንዳልኳችሁ አሁን ይሄንን ነው የሚመስለው ያ አርክ። በዚህ በኩል መለጎሚያ አለ፣ በዚህም መለጎሚያ አለ፣ በዛም በእናንተም በኩል አለ። ስለዚህ እንጨት የሚመስል መሸከሚያ አለ እና አንድ ሰው ከዛ ይሸከማል፣ አንድ ሰው ከዚህ፣ አንዱ ከዛ ይሸከማል። ኢቭን በትከሻቸው እንኳን ያሸክሙ ክልክል ነው። ስለዚህ 4 ሰው ነው ተሸክሞት የሚሄደው ማለት ነው። ውስጡ ምንድነው ብትሉ እንዳልኳችሁ ለሙሴ የተሰጠው ጽላት ነው፣ ሌላ ነገር አይደለም። እንደገና ደግሞ የበቀለችው የአሮን በትር አለ። እንደገና ደግሞ ቅድም ነግሬያቸዋለሁ በምድረ በዳ ሲበሉ የነበሩትን መና ያዘች መሶብ አለች። በቃ ሰምኛላችሁ። በቃ ሪያሊቲው ይሄ ነው። በኋላ ሲቸገረኝ ይሄ ብረት እያሳየኋቸው ዘመዶቼ ይሄ ብረት እኮ ነው ብላችሁ የዋሸው ይመስላችኋል ወይ ስላቸው ይሄማ ብረት ነው ይላል። ታዲያ ያም እኮ ሄዳችሁ ብዳስሱት እንጨት እኮ ነው፣ በቃ ከግራር እንጨት የተሰራ ነው ስላቸው ደንግጠው ያዩኛል። ምንም አይሉም። እንጨት ነው ሄዳችሁ ብታዩት፣ ውሸቴን አይደለም። ስሙ ታቦት ስለተባለ ሌላ ፍጥረት መሰላቸው። ታቦት የግዕዝ ቋንቋ ነው። በአማርኛችን ሳጥን ነው፣ በእንግሊዝኛ አርክ ነው። በቃ ይሲ ሰው ግን ሆሊ አድርገው ቅዱስ አድርገው ስለሚያዩት ደግሞ በዛ ጊዜ እውነት ነው እና ደም ተረጭቶ ብዙ ስርዓት ተደርጎ ነው የሚቀደሰው። አሁን ስላለው ታቦት እኔ አላውቅም። ቅድም እንደነገርኳችሁ ያ ታቦት እዛ የነበረው ታቦት ምናልባት መቼም ካልታየ አንድ ነገር እርግጠኛ ነው ብሎ መናገር ያስቸግረኛል እንጂ ኢትዮጵያ እንዳለን አም ጀስት ኮንቪንስድ ይሄን 1% ልላችሁ አልችልም። ግን ኢትዮጵያ እንዳለ ነው እኔም የሚሰማኝ ባላየው ማለት ነው። እና በዛ ስርዓት ነው ሲያገለግሉ የነበሩት። ለዚህ ነው ጳውሎስ እነሱ እኮ የሞት አገልግሎት ነው የሚያገለግሉት ይላል። የኩነኔ አገልግሎት ነው የሚያገለግሉት። የነሱ እኮ የተሰጠ በቃ ጽፈት ነው፣ የተጻፈ ነገር ነው። እኛ ግን በመንፈስ ቅዱስ የሆነ አገልግሎት ነው የተሰጠን። የሚመራን የምናደርገውን ነገር እንደ እውነቴ ነው የምነግራችሁ። እያንዳንዱን እንቅስቃሴና አምልኮ አገልግሎታችን መንፈስ ቅዱስ እየቀያየረ በአንድ ጊዜ እንደው ሩቲን የሆነ ሞኖቶነስ የሆነ ነገር ሳይሆን እየቀያየረ ምክንያቱም የእግዚአብሔር ክብር ከአንዱ ክብር ወደ አንዱ ክብር ከአንዱ ክብር ወደ አንዱ ክብር የሚቀያየር ስለሆነ ፊክስድ ሆኖ የሚቀመጥ ስላይደለ ያንን ክብር ደግሞ የሚያይ እግዚአብሔር መንፈስ በእኛ ካደረ ክብሩን በቃ በሚያይበት ሁኔታ በውስጣችን ያን የእግዚአብሔርን ክብር እያየ አገልግሎታችን፣ አምልኳችን፣ ዝማሪያችን፣ ጸሎታችን ሁሉ እንደዛ ይሆናል። ዝም ብሎ አንድ ወጥ በቃ እንደው አለ አይደለም፣ ዝም ብሎ እንደው ዶግማ የሆነ ነገር ሆኖ አይቀመጥም። ዶግማ ስላችሁ ዶግማ የሆነ ትምህርቶች አሉ የማይቀያየሩ። ግን እኔ የምላችሁ አምልኮ በእግዚአብሔር መንፈስ እስከሆነ ድረስ በቃ ሁሉ ጊዜ ጠዋትም ማታም ሁሌ የምናደርገው የምንዘምረው የምንጸልየው ጀሳለ አቡነ ዘበሰማያት እንደሚባል እሱን እየደጋገምናል። እግዚአብሔርን ክብር እያየ የሚመጣ መንፈስ ቅዱስ ለሱ ክብር የሚገባውን በውስጣችን እየቃተተ እንዲያከብረው የሚያደርገው እግዚአብሔር መንፈስ ነው። በጣም ትልቅ ልዩነት አለን። እነሱ ግን እንዳልኳችሁ የሚያገለግሉት የተሰጣቸው ስርዓት ነው። ያን ስርዓት ጠብቀው ካላገለገሉ ደግሞ የሚጠብቃቸው ሞት ነው። ስለዚህ ሁሉ ጊዜ በፍርሃትና በመንቀጥቀጥ ነው። እኛ ሁሉ ጊዜ በደስታና ወገኖቼ በብዙ በረከት ማገልገላችን እንደ ዋስትና ወስደን ነው እንደፈለገን ነው የምንሆነው። እንደፈለገን አለ አይደለም፣ ምንም የለም ስርዓት። ይሄ ተዘርቆ አሁን በእርግጥ ያ የእግዚአብሔር ፕሬዘንስ እንዳልኳችሁ ያ የመንፈስ ቅዱስ ምሪት አሁን ብዙ ስለማይታይ በቤተ ክርስቲያን ውስጥ የምታዩት ነገር በሙሉ ስርዓት ብቻ ነው። ጧት ይገባል፣ አምልኮ የሚመራ ይመራል፣ ከዛ አስራት ነው መሰለኝ ይሰበሰባል፣ ከዛ ሰባኪ ይሰብካል፣ ከዛ መዝጊያ ጸሎት ይደረጋል፣ ይሄዳል። ኔክስት ዊክ ዘ ሴም ቲንግ በቃ ይሰበካል፣ ከዛ በኋላ ይዘመራል፣ ከዛ በኋላ ደግሞ ምን ይደረጋል? በጸሎት ይዘጋል። ኔክስቱ ከሳምንት ያው ነው። ወገኖች የእግዚአብሔር መንፈስ እየመራን የእግዚአብሔር ክብር ከአንዱ ክብር ወደ አንዱ ክብር እየተሸጋገረ ስለማናየው
የምንሰጠው አገልግሎት ዝም ብሎ ዶግማ የሆነ ይሄ ለእስራኤላኖች የተሰጠ የፊደል ስርዓትና ሕግ ነው። እኛ ግን በአዲስ ኪዳን እንደሚለው ሐዋርያ ጳውሎስ በመንፈስ የምናገለግል ነን ነው የሚለው። የኔ ጥረት እስካለሁ ድረስ እግዚአብሔር ቢረዳኝ እስትንፋሴ እስካለች ድረስ ጥቂቶችም የሆኑ ብዙዎች ያገኘኋቸውን በሙሉ ማሳስባቸው ይሄን ነው። ወደ አዲስ ኪዳን ቤተ ክርስቲያን እንመለስ። ሞዴላችን የአዲስ ኪዳን ቤተ ክርስቲያን ናት። ወደዛ እንመለስ እያልኩ እየተማጸንኩ ነው። አንዳንዴ እምባዬም እያነቀኝ ነው። ግን ሰው አይገባውም። ዝም ብሎ በጆሮ ነው የሚሰማኝ። የእግዚአብሔርን ቃል የሚቀበል መንፈስ በውስጣቸው የለም። የእግዚአብሔር መንፈስ በውስጣችን ከሌለ የእግዚአብሔር ቃል መንፈስ ነውና ማን ነው የሚቀበለው? አለበለዚያ እንደማናቸውም ትምህርት በአእምሯችን በጆሮአችን የምንሰማው በአእምሯችን የምንሰማው የምንመዝነው ይሆናል። ወገኖች ግድ የላችሁም። እናንተን እግዚአብሔር ጠርቷችኋል። እድሉን ተጠቀሙበት። አትሸሹ። እኔ አልችልም የሚባል ነገር የለም በአዲስ ኪዳን ውስጥ። ምክንያቱም ኃይል በሚሰጠኝ በክርስቶስ ሁሉን ይችላለሁ ያለው ጳውሎስ ያ ኃይል የሚሰጠው ክርስቶስ ለእሱ ብቻ አይደለም፣ በአዲስ ኪዳን ውስጥ ላሉ ሁሉ ነው። ግን ማን ጨክኖ ራሱን ይስጥ? ማን የዚችን ዓለም ምኞትና ተድላ ይሰዋ? እና ማነው ዳዊት በዘመኑ ሁሉ የእግዚአብሔርን ሐሳብ አገለገለ የሚለውን ነገር እንዴት ቢሆንለት፣ እንዴት በዘመኑ ሁሉ አገለገለ ሲል በኋላ እግዚአብሔር ቃል ውስጥ ራሱ የተናገረውን ነገር አገኘው። ከመሻቴ እሰዋልሃለሁ አለ። ከመሻቴ ከብት፣ ሰንጋ፣ ፍየል፣ በግ አይደለም። ከባዱ ዋጋ መሻታችን ነው። ያ መሻታችን መሰዋት ከብዙ ሺህ በጎች እና ኮርማዎች ይበልጣል። እሱን ነበረ ዳዊት የሰዋ ለእግዚአብሔር። የእግዚአብሔርን ሐሳብ ለማገልገል የራሱን ሐሳብ ሰዋ። እግዚአብሔር በምድር ላይ ያለው ፍጥረት ሁሉ እንስሳውንም ሰውንም የሚመግብ እሱ ነው። አሕዛብንም የሚመግብ ነው። እኔ ልንገራችሁ፣ ስናገለግል አንራባም አንጠማም ማለት አይደለም። እንደዛ የሆነ ባዶ የሆነ ምኞቱ ሳትግቡ። መራብ ሊኖር ይችላል። ሐዋርያት እየተራቡ እየተጠሙ ነው ያገለገሉት። ሆኖም ግን አንድ ነገር ልንገራችሁ፣ ዛሬ ብንራብ ነገ እንበላለን። እርግጠኛ ነኝ። ከየት እንደሚመጣ ሳናውቅ እኔ አይቻለሁ፣ ኖሬበታለሁ፣ አይቼዋለሁ። ግን የምንኖረውም ለመብል አይደለም። አብረነን ወይ? አዎ አብረነን ወይ? ማን ይጨክን ከእናንተ መካከል? ማን ነው ራሱን ለእግዚአብሔር የሚሰጥ አለ? አይ ቲንክ ማን ነው? ሳሙኤል ነው መሰለኝ። ማን ነው ራሱን ኮንሰክሬት የሚያደርግ ለእግዚአብሔር ራሱን ይላል? አሁንም ይፈልጋል እግዚአብሔር። ለምን በውስጣችሁ ይህን አትይዙም? ለምን በውስጣችሁ ይህንን አትተክሉም? ለምን እግዚአብሔርን ለማገልገል አትነሳሱም? ዛሬ ስራችሁን፣ ትምህርታችሁን፣ አገልግሎታችሁን ትታችሁ ውጡ ማለት አይደለም። ጸልዩ። እግዚአብሔር ሲጠራችሁ ምላሽ ስጡ። እግዚአብሔር የተባረከ ይሁን። እንግዲህ የብሉይ ኪዳን አገልግሎት ጨርሰናል። በሚቀጥለው ሳምንት ፈተና ትወስዳላችሁ። ከዛ በኋላ ደግሞ ሌላ ኮርስ እንቀጥላለን። የእግዚአብሔር ስም የተባረከ ይሁን።